በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድም አይኩቶቶ ለእግዚአብሔር በይንተ እግዚእነ ኢየሱስ ክርስቶስ ለዘአብጽሐነ እስከዛቲ ሰዓት። ከሁሉም ነገር አስቀድሞ እስከዚች ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ልጆች፣ የድንግል ማርያም የአስራት የቃል ኪዳን የበረከት ልጆች በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅር እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ደረሳችሁ? ይመስገን 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 ብለን እንድናመሰግነው የፈጠረን ከድቅድቅ የኃጢአት ጨለማ ወደሚደነቅ የወንጌል ብርሃን ያመጣን፣ በሞቱ ሕይወትን የሰጠን፣ በቁስሉ ሕመማችንን የፈወሰልን፣ ኃጢአተኞችና በደለኞች ሁነን ሳለን ዛሬም እግሮቻችንን ወደ ቅድስናው መቅደስ እንዲመጡ ያልከለከለ ኤልሻዳይ አዶናይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል መውረድ ለስጋ ማድረግ ለመረረው ዓለም ሁሉ መጣፈጥ ምክንያት የሆነች በአማላጅነቷ የምትረዳን የምትደግፈን እናታችን የመመኪያችን ዘውድ የድህነታችን መጀመሪያ የንጽህናችን መሰረት ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱስ ዕፀ መስቀሉ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ አበው መነኮሳት ሁሉ እንደ ክብራቸው እንደ ጸጋቸው መጠን የተመሰገኑ ይሁኑ። የዕለቱ የትምህርታችን ርዕስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 24 ቁጥር 3 ላይ ያለ ቃል ነው። ወምንት ተአምሪሁ ለምጽአትከ፣ የመምጣትህ ምልክቱ ምንድን ነው? የዚህ ትምህርት መሰረታዊ ዓላማ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በደብረ ዘይት ተራራ ለቅዱሳን አባቶቻችን ሐዋርያት ያስተማረውን ነገረ ምጽአቱን መተረክና በዚያ ውስጥ የእያንዳንዳችን የግል ምጽአት አለ። ምናልባትም ከዋናው ምጽአት በፊት ሊሆን ይችላል። እሱን እግዚአብሔር ያውቃል። ለዚያ እንድንዘጋጅ ማድረግ ነው። ወምእንትኑ ተአምሪሁ ለምጽአትከ ወለህልቀተ ዓለም፣ የዓለም ፍጻሜ የመምጣትህ ነገር ምልክቱ ምንድን ነው? አብዛኞቹን ምልክቶች እንግዲህ ለዋናው ለክርስቶስ መምጣት ምልክት እየሆኑ እያየናቸው ነው። እንሰማለን፣ ግን እንድናስተውላቸው ማድረግ ነው። ከዛም ውጭ ግን የእያንዳንዳችን ደግሞ ምጽአት አለ። መቼ እንደምንሞት አናውቀው። ጌታ ለሁለተኛ ጊዜ የሚመጣበት መሰረታዊ ምክንያት ለክርስቲያኖች ሊፈርድላቸው፣ በማያምኑት በአሕዛብ ደግሞ ሊፈርድባቸው ነው። እኛም ስንሞት ደግሞ በጌታ ፊት ለፍርድ እንቆማለን። ያቺ ሰዓት የምታስፈራ ሰዓት ናትና ምን እናድርግ ነው? ምን ተንግበር? እንግዲህ
ጌታ በደብረ ዘይት ተቀምጦ ሳለ ነው። ለብቻቸው ወደ እርሱ ቀርበው ሐዋርያት ንግረነ ማእዜ ይከውን ዝንቱ፣ ንገረን ይሄ መቼ ይሆናል? ወምንት ተአምሪሁ ለምጽአትከ፣ የመምጣትህ ምልክቱ ምንድን ነው? ወለህልቀት ዓለም፣ የዓለምስ ፍጻሜ ምልክቱ ምንድን ነው ብለው ጠየቁት። አሁን የማታውቁትን ነገር የመጠየቅ ልምድ ሊኖራችሁ ይገባል። አባቶቻችን ሐዋርያት በተለይ ቅዱስ ጴጥሮስ ብዙ ጊዜ ይጠይቃል። ያ ጃንደረባው ባኮስም ስለ ጌታ ስለ ኢየሱስ ክርስቶስ የተጻፈውን ነቢየ ልዑል ኢሳይያስ የተናገረውን ሲያነብ ነቢዩ ይሄንን ስለማን ይላል ብሎ ጠይቋል። መጠየቅ ያደርጋል፣ ሊቅ ነው። ሰዎች ሊቃውንት የሚሆኑት በመጠየቅ በመማር ነው። ጌታ እንኳን ረከብዎ በማእከለ ሊቃውንት አይደል? በሊቃውንት መካከል ሊቃውንቱን ሲጠይቁት ሲመልስላቸው ተገኘ ነው። እና መጠየቅን መልመድ አለብን። እንደምታውቁት አምስተኛው የዐቢይ ጾም ሳምንት ነው። የጌታ ምጽአት የሚታሰብበት። በእርግጥ በልዩ ሁኔታ ለማሰብ ካልሆነ ክርስቲያን እስከሆነ ድረስ እግዚአብሔር እንደሚመጣ ማሰብ አለብን። አሁን ሌባ ከሌሊቱ በየትኛው ሰዓት እንደሚመጣ አይታወቅም አይደል? የሚታወቅ ከሆነ ባለቤት ነቅቶ ይጠብቃል። ከተኛ ግን ቢያመሽ እሱ ካመሸ በኋላ ሌባው መጥቶ ሊሰርቀው ይችላል ማለት ነው። ስለዚህ የጌታ ምጽአት በእያንዳንዳችን ሕይወት ውስጥ መቼ እንደሆነ አይታወቅም። ለዚያ መዘጋጀት አለብን። ዋናው የትምህርታችን ማጠንጠኛ የሚሆነው የኛ መንፈሳዊ ሕይወት ነው። ለጊዜው ግን እንይ። ጌታ ምንድነው ያላቸው? እቁ ኢያስሕቱክሙ፣ እንዳያስቷችሁ ተጠንቀቁ። ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። ብዙ ሰዎች በስሜ እኔ ክርስቶስ ነኝ እያሉ ይመጣሉ። ወይም ደግሞ እኛ የክርስቶስ ነን፣ እውነተኛውን የክርስቶስን ወንጌል እናስተምራለን፣ ክርስቶሳውያን ነን፣ ወንጌላውያን ነን ብለው ሊያስቷችሁ ይመጣሉ። ከእውነተኛው ከሃይማኖታችሁ ሊያናውጿችሁ ይመጣሉና እነዚህን እወቋቸው ነው። አያችሁ፣ ክርስቶስ ነኝ ብቻም ላይሆን ይችላል። በስሙ ክርስቶሳዊ መስለው መጽሐፍ ቅዱስ ይዘው ወንጌል ተሸክመው ጥቅስ ጠቅሰው ከእግዚአብሔርና ከመንግስተ ሰማያት ሊለዩአቸው ይችላሉና እነዚህን እወቋቸው አለ። በስሜ ይመጣሉ። በገሊላ ይሁዳ የሚባል ሰው ከዚህ በፊት እኔ ክርስቶስ ነኝ ብሎ መጥቶ ነበረ። በግብፅም አንድ ቴዎዳስ የሚባል ሰው እኔ ክርስቶስ ነኝ ብሎ መጥቶ ነበረ። ግን ሐሰተኛ ስለነበሩ እነሱም ጠፍተዋል። ከነሱ በኋላም ብዙ ሰዎች መጥተዋል። እንዲያውም አንድ ሐሳዊ መሲህ እኔ ክርስቶስ ነኝ ብሎ የሆነ ሰዓት ላይ ብድግ አለ፣ ተነሳ። ከዚያ ምንድነው ያለ? 72 አርድእት፣ 12 ሐዋርያት፣ 36 ደናግል ሴቶችን ሰበሰበና ሁሉንም እንዲጸንሱ አደረጋቸው ማለት ነው። ሐሰተኛ ሰዎች ይመጣሉ። በክርስቶስ ስም እርሱን መስለው ይመጣሉና እንዳያሳስቷችሁ ተጠንቀቁ። የጦርነት ወሬ ትሰማላችሁ። ይህ ሊሆን ግድ ነው፣ ግን አትደንግጡ፣ መጨረሻው ገና ነው። የጦርነት ወሬ የምንሰማው ነው አይደል? ዓለም ከተጀመረ ጀምሮ እስካሁን ድረስ ጦርነት ቢኖርም የአሁኑ መፋጠጥ ደግሞ የሚያስፈራ ነው። የምዕራቡና የምስራቁ ዓለም ምን ሊያደርግ እንደሚችል አንዳንዶቹ እንደሚሰጉት የኒኩሌር ጦርነት ከተጀመረ ምናልባት ሶስተኛው የዓለም ጦርነት ከተነሳ በኒኩሌር ነው ብለው ብዙዎች ይሸበራሉ። አሁን በሀገራችን ዙሪያ የነበረውን ጦርነት ታውቃላችሁ። አሁንም ሰዎቹ የሚጎስሙትን ነገር ታያላችሁ።
ጦርነት፣ የጦርነት ወሬ መብዛት፣ የዓለም መሸበር የክርስቶስ ምጽአት የመቀረቡ አይነተኛ ምልክት ነው። ወይትነሱ ህዝብ ላይ ለህዝብ አይደል? ህዝብ በህዝብ ላይ ይነሳል። ወነገስት ላይ ለነገስት፣ ነገስታት በነገስታት ላይ ይነሳሉ። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው ይላል። አያችሁ? ረሃብ፣ ቸነፈር ይቀጥላል። ጦርነት ካለ መራብ አለ። ብዙ ሰው የሚሞት ከሆነ ቸነፈር ማለት እንደ ኮሮና አይነት በሽታ ማለት ነው። እንደዚህ አይነት በሽታዎች ይበዛሉ። እነዚህ የምጥ ጣር መጀመሪያ ናቸው። ከዋናው ሐሳዊ መሲህ በፊት የሚመጡ የሐሰተኛ ሰዎች የሚያስከትሉት ነው ይልና እየቀጠለ ምን ይላል? ያን ጊዜ ለመከራ አሳልፎ ይሰጧቸዋል። ወትከውኑ ጽሉአነ በይንተ ስሜ፣ ስለ ስሜ የተጠላችሁ ትሆናላችሁ። ብዙዎች ይሰነካከላሉ፣ እርስ በርሳቸው አንዱን አሳልፎ ይሰጣል። አባት ለወንድ ልጇ አይራራም፣ ሴት እናት ለሴት ልጇ አትራራም። ከአመፃ መብዛት የተነሳ ወታሐጽጽ ፍቅርም ብዙሃን፣ ከብዙዎች ዘንድ ፍቅር ይጠፋል። ዛሬ ፍቅር የለም አይደል? በዚህም በምድሪቱ ዛሬ ፍቅር ሆኖ የተወደደው ነገር ገንዘብና ኃጢአት ነው። ዓለም ራሱን ብቻ ነው የሚወደው። በተለይ ደግሞ የእግዚአብሔር የሆኑትን ይጠላል። ክርስቲያን ስትሆኑ ዓለም እንዲወዳቸው አትጠብቁ። የፍቅር አምላክ ክርስቶስን በመስቀል የሰቀለች ዓለም ለእናንተ ፍቅር እንድትሰጣችሁ፣ ሰላምን እንድትቸራችሁ ከዓለም አትጠብቁ። ዓለም ምን ጊዜም ስራዋ የእግዚአብሔር የሆኑትን ማሳደድ ነው። የክርስቶስ የሆኑትን በስሙ የተጠሩትን ለማሳደድ የዘንዶው የዲያብሎስ ስራ ነው። ዘንዶው በአሸዋ ላይ ቆመ አይደለም የሚለው? የእግዚአብሔር ስም የተጻፈባቸውን በኢየሱስ ክርስቶስ ያመኑትን ከእመቤታችን ከድንግል ማርያም ዘር የተቆጠሩትን ከዘሯ የተረፉትን ሊዋጋ ሄደ አይደለ ያለው? ወሆረ ይጽብኦሙ ለእለ ተርፉ ውሉዳ። ያ 7 ራስ አለው የተባለው የአውሬው መንፈስ ከእግዚአብሔር ዘር ያሉትን የማሳደድ ዋነኛ ተግባሩ ነው። ስለዚህ ወትከውኑ ጽሉአነ በይንተ ስሜ፣ ስለ ስሜ የተጠላችሁ ትሆናላችሁ። ስለ ስሜ የተጠላችሁ ትሆናላችሁ። በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ ያን ጊዜ አንባቢው ያስተውል ይላል። በተቀደሰው ተራራ በእግዚአብሔር መቅደስ እንኳን ነውር የሚሰራበት ጊዜ ታያላችሁ። ዛሬም ጥቂት ፍንጭ እናያለን አይደለም? ቅዳሴ ሲቀደስ መጋረጃውን ገልጠው የማይገባውን ስርዓተ ቤተክርስቲያንን ምስጢርን አፋልሰው ምእመናን ማየት የማይገባቸውን እንዲያዩ በርና መስኮት የሚከፍቱ አገልጋዮች ወደ ከተማችንን ብቅ እያሉ አይተናል። በነገራችሁ ላይ ትልቁ ነውርና እርኩሰት የክርስቶስን ስጋና ደም ማቃለል ነው። የመድኃኒተ ዓለም የኢየሱስ ክርስቶስን ስጋውንና ደሙን ከማቃለል የሚበልጥ ትልቅ በደል የለም። እስኪ የሆነ ነገር ላስታውሳችሁ። ጌታ መድኃኒተ ዓለም ኢየሱስ ክርስቶስ በተሰቀለበት ሰዓት አይሁድ ከክፋታቸው የተነሳ ክርስቶስን ለማዋረድ እርቃኑን ነው ያደረጉት። ቅዱስ ዮሐንስ ክርስቶስን ሲስለው መጀመሪያ እርቃኑን ስሎት ነበር። በኋላ ነው ቀይ ጨርቅ ከለሜዳ ያስታጠቀው። እንደ አይሁድ አንተ እርቃኔን ትስለኛለህን? እንደ አይሁድ እኔንም ባዶዬን ታደርገኛለህ? እንዴት እንደዚህ አደረግክ ብሎ ገስጾት አስተካክሎ ስሎታል እንጂ ክርስቶስን እርቃኑን ነው የሰቀሉት ለማዋረድ። ግን የሚገርመው ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ኢይርአዩ እርቃኖ ለዘአልበሶሙ ብርሃን አደል ያለ አባ ጊዮርጊስ። ፀሐይ ጸልመ
ጨረቃ ደም ሆነች፣ ከዋክብት ረገፉ። በቀጥተኛ ትርጉም ፀሐይዋ ራሷ ጠቆረች፣ የክርስቶስ እርቃን እንዳይታይ ሸፈነችው። ጨረቃይቱ ደም ለበሰች፣ ከዋክብትም ረገፉ። ስለዚህ የክርስቶስን እርቃን ከ6 ሰዓት እስከ 9 ሰዓት ማንም አላየም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ምስጢር በመጠንቀቅ መስዋዕተ እግዚአብሔር ሲሰዋ ከተፈቀደላቸው ከካህናት በስተቀር ማንም እንዳያይ መጋረጃ ጋርደው ነው። የሌሎች የምስራቅ ኦርቶዶክስን የኮፕት ኦርቶዶክስን ጨምሮ የሚገልጡ አሉ። የነሱና የኛ ቀኖና ፍጹም ይለያያል። ግን የኢትዮጵያውያን ሊቃውንት ምስጢር እጅግ የሚጠነቅቁ ስለሆነ እንደዚያ ያደርጋሉ። ፀሐይን አጽለመ ወሰቃልያነ የተቀየመ አይደለ? የክርስቶስን ስጋን ያዩት የገነዙት ዮሴፍና ኒቆዲሞስ ናቸው። ዮሴፍና ኒቆዲሞስ ደግሞ በቤተ መቅደስ የክርስቶስን ስጋ እንደሚፈትቱ ካህናት ናቸው። ለዛ ነው። ስለዚህ የሚገባውን ነው ሰው ማየት የሚቻለው፣ የማይገባውን አይደለም። እና ምን አለ ጸሐፊው ቅዱስ ማቴዎስ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። የተቀደሰው ስፍራ ረክሶ ብታዩ ሽማግሌው ቅዱስ ጴጥሮስ በቆመበት መድረክ ላይ እስከ 3ኛው ሰማይ የተነጠቀው ቅዱስ ጳውሎስ ባስተማረበት መድረክ ላይ እነ ቅዱስ ዲዮስቆሮስ ጥርሳቸው እስከሚወልቅ ድረስ በፍቅር ክርስቶስን በሰበኩበት አውደ ምሕረት ላይ እነ ቅዱስ ፖሊካርፐስ በእርግና ዘመናቸው በ86 ዓመታቸው ስለ ስሙ ለክርስቶስ እንሞታለን ብለው እሳት ለገቡበት ሃይማኖት የረከሱ ሰዎች፣ ፍጹም እግዚአብሔርን የማያውቁ ቅድስና የሌላቸው በርኩሰት የሚጨማለቁ ስምና ልብስ ብቻ ያላቸው ሰዎች ቆመው ብታዩ እንዳትደነግጡ ክርስቲያኖች። ይሄ ሊሆን ግድ ነው። ቄሱ እንዲያደረገ አትበል፣ ዲያቆኑ እንዲያደረገ አትበል፣ ሰባኪው እንዲያደረገ እገሌ እንደዚህ ያደረገ ጳጳሱ እንዲህ ሆነ አያ ይበላል አለ ምናምን አትበል። ይሄ ርኩሰት ሊሆንና ሊደረግ የሚገባ በመጨረሻው ሰዓት መታየት ያለበት ነገር ነው። ራስን ግን ተመልከተው፣ ከወዴት እንደወደቀ አስብ። እግዚአብሔር ይመጣብሃል። ንስሐ መግባት አለብህ። የተበላሸውን ሕይወትን ማስተካከል አለብህ። ወደ ራስህ ተመልከት፣ ራስህን ግን ተገስጸው። በዚያን ጊዜ አለ በይሁዳ ያሉት ወደ ተራሮች ይሸሹ፣ በሰገነት ያሉት በቤት ያለውን ሊወስዱ አይውረዱ፣ በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ ይላል። በሰገነት ያሉ ማለት በሃይማኖት ከፍታ በቅድስና ያሉ፣ በጾምና በጸሎት ሕይወት ያሉ፣ ቅዱሳት መጻሕፍትን በማንበብ ያሉ፣ ተዘክሮተ እግዚአብሔር ልቡናቸው ውስጥ ላይ ያለላቸው መንፈሳዊ ሰዎች ከቆሙበት የሃይማኖት ሰገነት ላይ ክፎችን አይተው ወደ ታች አይውረዱ ማለት ነው። በእርሻ ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ ማለት ደግሞ ካረሳችሁ በኋላ ዘር ይዘራል። ዘር ከዘራችሁ በኋላ ፍሬ ይፈራል። ትልቅ ፍሬ በሚፈራበት በምናኔ ሕይወት ውስጥ ያሉ ሰዎች እንደገና ወደ ዓለም አይመለሱ። የደፉትን አስኬማ የለበሱትን ቀሚስ አይነግዱበት እውነተኛ እግዚአብሔር ሰዎች ይሆኑ ማለት ነው። ምን አለ ከዛ በኋላ አሌሎሙ ለጽኑ ሰዓት ለያጽና በውእቱ መዋዕል፣ በዚያ ወራት ለእርጉዞች ለሚያጠቡ ወዮላቸው። በቁሙ ለእርጉዞች ለሚያጠቡ ወቅቱ ክፉ ስለሆነ፣ እርግዝና ማስቸጋሪ ስለሆነ፣ ለመንቀሳቀስ ለመውጣት ለመውረድ አስቸጋሪ ስለሆነ በቁሙ እንዳለ ወዮላቸው ነው። በምስጢር ግን ኃጢአትን ጸንሰው ኃጢአትን ወልደው ለሚያሳድጉ ለሐሰትና ለክፉ መምህራን ወዮላቸው። ከዛስ ሽሽታችሁ በክረምት በሰንበት እንዳይሆን ግን ጸልዩ አለ። ሽሽታችሁ በክረምት በሰንበት እንዳይሆን
በሰንበት እንሸሻለን ብትሉ እንዲያው የስጋዊ ችግር ቢገጥም ጎርፍ አለ፣ ጭቃ አለ፣ የሚያድጥ ነገር አለ፣ እንደፈለጋችሁ መሄድ አትችሉ። በክረምት ወቅት ፍሬም የለም፣ ቅጠል ብቻ ነው ያለ፣ የሚበላማ አይገኝም፣ ለሽሽት አይመችም። ስለዚህ ምን ማለት ነው? በክረምት ማለት ነገ ፍሬ እናፈራለን፣ ነገ በጎ ስራ እንሰራለን፣ ነገ እንቆርባለን፣ ነገ ምጽዋት እንሰጣለን፣ ነገ እንሰግዳለን፣ ነገ የእግዚአብሔር እንሆናለን፣ ነገ ዓለምን ትተን ከእግዚአብሔር ጋር እንኖራለን ያላችሁ ሰዎች በዚህ ሰዓት እግዚአብሔር እንዳይመጣባችሁ ጸልዩ ማለት ነው። በሰንበት ቀንስ ምንድን ነው? ሰንበት የእረፍት ቀን ናት አይደለም? ሰራ ለነ ሰንበተ ለእረፍተ ዚያነ፣ ሰንበትን ለእረፍት ሰራልን አይደለም? እረፍት ላይ ሳላችሁ ሌላ ጊዜ በጎ ሰራለሁ ብላችሁ ቀጥራችሁ ሳላችሁ ከበጎ ስራ አንድም በጎ ስራ ሳትሰሩ እግዚአብሔር እንዳይመጣባችሁ የእያንዳንዳችሁ የግል ምጽአት እንዳይደርስባችሁ ተጠንቀቁ ማለት ነው። ጸልዩ። አያችሁ፣ መጸለያ አለባችሁ። አዎ ጌታ ይመጣል። በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ላይ አሚያ ትመስል መንግሥተ ሰማያት አስሮ እንደናገለ እለነሳ ማኅተው ይሆን ወፃ ለቀበላ መርአዊ። መንግሥተ ሰማያት ይላል ሙሽራን ለመቀበላ ሙሽራውን ለመቀበል እንደወጡ 10 ቆነጃጅትን ትመስላለች። ከነሱ መካከል 5ቶቹ ሰነፎች ናቸው፣ 5ቶቹ ደግሞ ልባሞች ናቸው። ሰነፎቹ መብራት ይዘው ከመብራታቸው ጋር ግን ዘይት አልያዙም ይላል። ልባሞቹ ግን ከመብራት ጋር ዘይት ደግሞ በማሰሮ ይዘዋል። ከዚያ ምንድን ነው የሚለው? ሙሽራውን ይጠብቃሉ። በዘገየ ጊዜ እንቅልፍ አላቸውና ተኙ ይላል። አያችሁ፣ 10 ደናግል ሴቶች አሉ። 5ቱ ልባሞች ናቸው፣ 5ቱ ደግሞ ሰነፎች ናቸው። 5ቶቹ መብራትና ዘይታቸውን ይዘዋል፣ ተዘጋጅተዋል፣ ሙሽራውን ይጠብቃሉ። እነዛኞች ግን መብራት ይዘው ዘይት አልያዙም። ይገርማቸዋል። ስለዚህ ሙሽራው በዘገየ ጊዜ ሲጠብቁት ሳይመጣ ሲቀር እንቅልፍ አላቸውና ሁሉም ተኙ ይላል። ከዚያ ግን እኩለ ሌሊት ሲሆን ሙሽራው ይመጣል፣ ተቀበሉት ዘንድ ውጡ የሚል ሁካታ ሆነ። አያችሁ፣ ያን ጊዜ ሰነፎቹ መብራታችን ሊጠፋብን ነው፣ ከዘይታችን ስጡን አሉ። ከዘይታችሁ ስጡንና ሙሽራውን ከናንተ ጋር አብረን እንጠብቀዋል። እነዛ ብስል ሴቶች፣ ልባም ሴቶች ምን አሏቸው? ለእናንተ ስንከፍል፣ ለእናንተ ስንሰጥ፣ እናንተም እኛም ዘይት ቢያልቅብን የሁላችንም መብራት ይጠፋላሉ። ስለዚህ ሂዱና ወደ ከተማ ገዝታችሁ ይዛችሁ፣ ወደ ከተማ ሄዳችሁ ገዝታችሁ ይዛችሁ ነው አሏቸው። ያን ጊዜ ለመግዛት ወጡ። ግን የሚገርመው ዘይታቸውን ሳይገዙ ሙሽራው ቀድሞ መጣና የሰርጉ ቤት ተዘጋ። የእግዚአብሔር ቤት አይዘጋብን ወንድሞቼ፣ እናቶች። ሙሽራው የተባለ የምንጠብቀው አምላካችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ሆይ ተሎና ይላል አይደለ? ቅዱስ ዮሐንስ በራእዩ ምዕራፍ 22 ላይ እግዚአብሔር ተሎ ይምጣልን ወገኖቼ። ለተጨነቅ ነው፣ በኃጢአት ለወደቅ ነው፣ ጉስቁልና ለመታን፣ ዓለም ከመንፈሳዊ ሕይወት ለለየችን እግዚአብሔር ወደ እያንዳንዳችን ሕይወት ይምጣ። እነዚህ ሰዎች ግን ተዘጋጅተው መጠበቅ ነበረባቸው። ምንድነው ያልያዙት? መብራት መያዝ ማለት ሃይማኖት አላቸው፣ ዘይት ግን አልቆባቸዋል። ምግባር የላቸውም ማለት እኮ ነው። ምግባር ስለሌላቸው ሙሽራው ክርስቶስ በመጣ ጊዜ በፊቱ የሚያቀርቡት በጎ ስራ አጡና ጻድቃኑን ምን አሏቸው? ከእናንተ ዘይት ስጡን አሏቸው። ከእናንተ ዘይት ስጡን ማለት እናንተ በሰራችሁ ስራ እኛ እንጽደቅ ማለት ነው። ስለዚህ ይሄ ስለማይሆን ሂዱ ወደ ከተማ አሏቸው።
ወደ ከተማ ሂዱና መንገድ ላይ የወደቀ ሰው ታገኛላችሁ፣ እነሱን አንሷቸው። የተራበ ሰው ታገኛላችሁ፣ እነሱን አብሉ። መንገድ ላይ የተቸገረ ታገኛላችሁ፣ እነሱን እርዱ። የታሰሩ አሉ፣ እነሱን አስፈቱ። ሕሙማንን ጠይቁና ከዚያ ተመለሱ አሏቸው። ግን የት ላይ ነው ያሏቸው? ምንድነው የሚለው? ሙሽራውን ሲጠብቁ እንቅልፍ አላቸውና ተኙ አይደለ? እንቅልፍ የተባለው ሞት ነው። መብራቱን ብቻ ይዘው ተጨማሪ ዘይት ምግባር ሳይዙ የግላቸው ምጽአት መጣባቸው። ስለዚህ በክርስቶስ ፊት ለመቆም አልቻሉም ማለት ነው። አያችሁ፣ እኔና እናንተ ዛሬ ጌታ ኢየሱስ ክርስቶስ አምላካችን እግዚአብሔር ቢመጣ በፊቱ የሚቆም ስራ አለ? በክርስቶስ ፊት ቁመው ይሄን እሰራለሁ ይሄን አልሰራም እንደዚያ የሚባል ነገር የለም። በክርስቶስ ፊት ከቆሙ ስራን ይዞ መገለጥ ብቻ ነው። ክፋት ከሆነ ክፋት ነው፣ ጽድቅ ከሆነ ደግሞ ጽድቅ ነው። እንደ ምድራዊ ፍርድ በእግዚአብሔር ላይ ማፌዝ የሚቻል አይደለም። አዎ፣ በዚያን ጊዜ ታላቅ መከራ ይሆናል። ዓለም ከተጀመረ ጀምሮ እስከ ዛሬ ድረስ ያልተደረገ ትልቅ ነገር ይሰራል ይላል። ኃጢአት አሁንም በከፍተኛ ሁኔታ ቢሰራም ግን የክርስቶስ ምጽአት ላይ ግን ትልቁ በደል ይሰራል። እነዚያ ታላላቅ 7 የኃጢአት ራሶች የሚባሉት የሚሰሩት ሐሳዊ መሲህ በመጣ ጊዜ ነው። ወደ ዝርዝሩ ሳልገባ ኃጢአቶቹን ብቻ ልንገራችሁ። የመጀመሪያው ኃጢአት አዳም ይባላል። አዳም ምንድነው ያለ? አምላክነትን ሻታ አይደለም? አዎ፣ ዕፀ በለስን ከበላችሁ አምላክ ትሆናላችሁ አለ ዲያብሎስ። አምላክ እሆናለሁ ብሎ ዕፀ በለስን በላ፣ ግን የሞትን ሞተ። ምንድነው ታዲያ ይሄ? በዚያ ዘመን እኔ ክርስቶስ ነኝ ብሎ ከነገደ ዳን የተወለደው ያ መርትሜያ ዋኦስ የሚባል ክፉ ሰው ይነሳል። እኔ ክርስቶስ ነኝ ብሎ ዓለሙን በሙሉ ያሳስተዋል። ግን ክርስቶስ አይደለም። እናቱ ወደ መቃብረ አረሚ ወደ ምዕራብ ዙራ ወደ ዲያብሎስ ትጸልይ ነበረ። መንፈስ ርኩስ ያድርባታል። አንድ ቀይ ጎልማሳ ከክብር ያሳንሳታል። ትጸንሳለች፣ ግን ሰይጣን ያድርባታልና በድንግልና ጸንሼ በድንግልና ወለድኩት ብላ ተወልደዋለች። ይሄ ሰው ይነሳና አምላክ ነኝ ይላል። ብዙ ሰው ይከተለዋል። አዎ፣ የሰማይ ከዋክብትን በጅራቱ ጠልፎ ይጥላቸዋል ሲሶውን ሰዎች ተብሎ በዮሐንስ ራእይ እንደተገለጸ በክርስቶስ ያመኑትን ብዙዎቹን ያስታቸዋል። ኃጢአት አዳም ማለት ይሄ ነው። ሁለተኛው ቅትለተ አቤል የወንድሞች መገዳደል። አቤልን ቃየን ገድሎታል አይደለም? ወንድሜ ወደ መንገድ እንውጣ፣ ውሃ እንጠጣ፣ እሸት እንብላ ብሎ አታለለው። ከዚያ በኋላ በፍቶት በመቃጠሉ ምክንያት የራሱን ወንድም ከውሃ ዳር ገደለው፣ ደሙን አፈሰሰ። ከዚያ እግዚአብሔር አይቴሃለሁ አቤል ውካለ፣ አቤል ወንድም ወዴት አላለው? እኔ የአቤል ጠባቂ ነኝን አለ። ጠባቂ ስባት ሆናለሁ ለመ ኢኮንከ አቃቢሁ ለምን ትቀተልኩ? ጠባቂው ካልሆንክ አቤልን ወንድምን ስለምን ገደልከው አለው። እግዚአብሔር ስለሚሞቱ ሰዎች ይከራከራል፣ ደማቸው በከንቱ አይፈስም። የወንድሞች መገዳደል ትልቁ የኃጢአት ራስ ነው። አሁን በስቷል አይደለም? ሁል ጊዜ ሞት ነው የምንሰማ፣ ጤነኛ ነገር ሰምተን አናውቅም። ይሄ ይበረታል ነው። ሶስተኛው ጥቅመ ሰናኦር ይባላል። በኦሪት ዘፍጥረት ምዕራፍ 11 ላይ የተጻፈ የባቢሎን ሰዎች የሰናኦር ግንብ ነው ማለት ነው። ጥቅመ ሰናኦር ትልቅ ህንፃ ሰሩና ህንፃው ላይ ሆነው ከእግዚአብሔር ጋር ጦርነት ጀመሩ። አብን ወጋ ነው በቀስት በጦር መታ ነው እያሉ በእግዚአብሔር ላይ መዘበት ጀመሩ።
የሚገርመው ነገር ሰይጣን ደግሞ ደም እየቀባ ይልክላቸዋል። እነዚህ ሰዎች በኃጢአታቸው ሰከሩ። ስለዚህ እግዚአብሔር ጥቅመ ሰናዖርን በነፋስ አጠፋው፣ አፈረሰው፣ እንዳልነበር አደረገው። እንደ ሰናዖር ግንብ ከፍ ከፍ ያሉ በኃጢአት ዝቅን ማለትና መፍረሳቸው አይቀርም። ዛሬም በእግዚአብሔር ላይ የተነሱ አሉ። ይገርማቸዋል። እግዚአብሔርን ከሰይጣን ጋር ሆነን በኒኩሌር ቦምብ እንገጥመዋለን ብለው የሚያስቡ የሚደራጁ ሰዎች አሉ። ይገርማል። አሜሪካን ውስጥ the new world order the secret society የሚባሉ የኢሉሚናቲ የሰይጣኒዝም ተከታዮች ጸባቸው ከእግዚአብሔር ጋር ነው አይደለም? አይታቸዋል አይደል? በሰዓት የነደደችው የአሜሪካ ከተማ God zero mention እግዚአብሔር ምንም የለውም እዚህ ዓለም ላይ ምንም አይደለም። God the creator of the world ዓለምን የፈጠረ እግዚአብሔር ምንም አይደለም ብለው ራሳቸውን ሰይጣንን ሲያመሰግኑ ለእግዚአብሔር ምስጋና የነፈቁ ሰዎች ይሄን ማለታችን ጋድለስ ታውን አይደል ያሏት እግዚአብሔር የለሽ ከተማ ሲሏት ግን ከተማይቱን እግዚአብሔር እውነትም የእግዚአብሔር ከተማ አይደለችም ብሎ በሳት አንድዷታል። ስለ ኃጢአታቸው ብዛት ብቻ ሳይሆን ስለ ትዕቢታቸው እግዚአብሔርን ስለተገዳደሩ ማለት ነው። በእግዚአብሔር ላይ መነሳት ማለት ይሄ እኮ ነው። ኖ ሰርፕራይዝ ፎር ጋድለስ ታውን አይደል ያሉ እግዚአብሔር ለሌላት ከተማ እንዲህ መባሉ የሚገርም አይደለም ማለት ነው። ይሄ እግዚአብሔር ላይ አራተኛ ኃጢአተ ሰዶም ይባላል። በሐሳዊ ኃጢአተ ሰዶም ማለት ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ጀምሮ ያለ የተመሳሳይ ጾታ ጋብቻ፣ ወንድ ከወንድ ጋር፣ ሴት ከሴት ጋር ለማይረባ አእምሮ አሳልፎ ሰጣቸው ማለት ይሄ እኮ ነው። ተፈጥሯዊ ነገር ትተው ዘር የማይተካበትን እግዚአብሔር የማይደሰትበትን ሰለጠን ብለው ያደርጉታል። መሰልጠን ሳይሆን ወደ ኋላ መመለስ ነው። ወደ ሰዶማውያን ጊዜ መምጣት ነው። ዘመናዊነት ሳይሆን ኋላ ቀርነት ነው ሰዶማዊነት። ይሄ ይበረታታል። ዛሬ በብዙ የአውሮፓና የአሜሪካ ከተሞች አብዛኛው ሰው ሰዶማዊ ነው። ጾታም ይቀያየራል። ትራንስጀንደር የሚባል ታውቃላችሁ? ከሴት ወደ ወንድ ከወንድ ወደ ሴት ማለት ነው። ጀንደር ምናምን የምትማሩ ተማሪዎች ካላችሁ በደንብ ታውቁታላችሁ። አሁን የፌሚኒስት ቲዮሪ አቀንቃኞች ሴቶች እንዲበሉ አሁን ኢኳሊቲ ሲባል የፌሚኒዝም እግዚአብሔር የተለየው አስተሳሰብ አለ። አሁን ሴቶች ከወንዶች እኩል ናቸው፣ ግን እኩል ናቸው ማለት ሴቶች ካህን ይሆናሉ ማለት ግን አይደለም። ወንዶች ከሴቶች ጋር እኩል ናቸው ማለት ባዮሎጂካል ነገራቸው ተቀይሮ ወንዱ ልጅ መውለድ ይችላል ማለት ግን አይደለም። የእኩልነትን ጽንሰ ሐሳብ ሰው በተንሸዋረረ ደረጃ እንዲረዳው ማድረግ ይህ ኃጢአተ ሰዶም ስንተኛ ነው ያለ? አራተኛ አይደል? አምስተኛ ኃጢአተ እስራኤል ይባላል። ኃጢአተ እስራኤል የእግዚአብሔርን ውለታ መርሳት ነው። እስራኤላውያን መና ወርዶላቸዋል ከሰማይ የሚበላ በሌለበት ነጭ እንደ በረዶ ነጭ የሆነ እንደ ማር ቂጣ የሚጣፍጥ እንደ ድንብላል ክብ የሆነ ቢፈልጉ ቂጣ ቢፈልጉ የፈለጉትን የሚያደርጉት ምግብ እግዚአብሔር ሰጥቷቸዋል። ከበረሃ አለት ላይ ቀዝቃዛ ውሃ እግዚአብሔር አፍልቆላቸዋል። ግን እግዚአብሔር ውለታውን ረሱና ጣዖት ማምለክ ጀመሩ። በእግዚአብሔር ላይ ዘበቱ። የክልሉ እግዚአብሔር ሰሪያ ማይድ በገዳም እግዚአብሔር በምድረ በዳ ምግብ መስራት ይቻለዋልን? እግዚአብሔር ከአለት ላይ ውሃ ማፍለቅ ይቻለዋልን? እያሉ በእግዚአብሔር ላይ ዘብተው ጣዖት ማምለክ ጀመሩ። እስራኤል አልተጠቀሙበትም። በአየር ላይ የሚወረወር እባብ እግዚአብሔር ላከባቸውና ብዙዎቹን ፈጃቸው። ውለታ ቢስ ናቸው። ዛሬም ትውልዱ የእግዚአብሔርን ውለታ ረስቷል። መስቀል ላይ ክርስቶስ ለኔና ለናንተ ኃጢአት የከፈለውን ነገር ረስተናል። ነገረ ምጽአቱ ትዝ ስለማይለን የእግዚአብሔርን ውለታ ይረሳን አይመስላችሁ? ስለኛ 6666 ጊዜ የተገረፈውን አምላክ እናውቀዋለን።
እኛን በእጆቹ የሰራ የእግዚአብሔር እጆች በእንጨት ላይ መቸንከራቸውን እናስባለን። አዳም ወዴት ነህ እያሉ አዳምን በፍቅረ ዓይን ለመመልከት ወደ አዳም የገሰገሱ የእግዚአብሔር እግሮች እንጨት ላይ መቸንከርን አይተናል። አዳም ሕያውና እስትንፋስ ያለው ፍጥረት እንዲሆን በአዳም ገላ የሕይወትን እስትንፋስ እፍ ያለ እግዚአብሔር ስለኛ መራራ ሐሞት መጎንጨቱን አልዘነጋን። የረሳን አልመሰላችሁም ወገኖቼ? የክርስቶስን የመስቀሉን ነገር ረስተነዋል እኮ። ውለታ ቢሶች ነን። እውነተኛ ክርስቲያኖች አይደለንም። በማስመሰል የምንመላለስ ፌክ ክርስቲያኖች ነን። መመልከት አለብን ራሳችንን። እግዚአብሔር ይመጣል እንዳትጠራጠሩ። በግላችንም ይመጣል። ጊዜው ሲደርስ ደግሞ በአራቱም አቅጣጫ የታየ ጌታ ኢየሱስ ክርስቶስ ይመጣል። ኃጢአትን መርሳት አምስተኛው ኃጢአት። ስድስተኛ ቅትለተ ዘካርያስ ይባላል። ዘካርያስ ማለት የቅዱስ ዮሐንስ መጥምቅ አባት ነው። አረጋዊ ካህን ወንጹህ ዘይገብር ትእዛዞ ለእግዚአ ኩሉ ይላል አንቀጸ ብርሃን። የሁሉን ጌታ የእግዚአብሔርን ትእዛዝ የሚጠብቅ አረጋዊ ንጹህና ደግ ሽማግሌ ነበረ ዘካርያስ። ልጅ ወዴት አለ አሉት። እናቱ ወደ በረሃ ይዛው ሸሽታለች ብሎ ለሄሮድስ ሰራዊት ነገራቸው። እሱ የቅድስናውን መቅደስ እያጠነ እግዚአብሔርን የሚያገለግል ንጹህ ካህን ነው፣ በደል የለበትም። ግን በሰይፍ ገደሉትና ደሙን በመቅደሱ አፈሰሱት። ዛሬም ካህናት ይታረዳሉ አይደል? በሀገራችን የእግዚአብሔርን ስጋና ደም የሚፈትቱ መስቀል አሳልመው እግዚአብሔር ይፍታ ብለው ኃጢአትን የሚያርቁልንን አባቶቻችንን የሚያርዱ ሰዎች አሉ አይደለም? ይሄ ግን እጥፍ ሆኖ ታጥፎና በስቶ ይመጣል ነው በሐሳዊ ዘመን ጊዜ። ካህን የሚባል እስከሚጠፋ ድረስ ምድሪቱ በካህናት ደም ትታጠባለች። ይሄ ምልክት ነው። የመጨረሻው ምልክት ሞተ ወልደ እግዚአብሔር ይባላል። ሰባተኛው ኃጢአት የእግዚአብሔር ልጅ መሞት። ሞተ ወልደ እግዚአብሔር ኢየሱስ ክርስቶስ በዕለተ ዓርብ መጋቢት 27 አንድ ጊዜ ሞቷል። ደግሞ አይሞትም፣ ደግሞ አይሰቀልም። ምንድነው ሞተ ወልደ እግዚአብሔር ማለት? ኢየሱስ ክርስቶስ ይካዳል ነው። ፈጣሪ ሲሆን ከፍጡራን ጋር ያስተካክሉታል። አምላክ ሲሆን ፍጡር ነው ይሉታል። የሚለመን ተማላጅ ሲሆን አማላጅ ነው ይሉታል። የነቢያት አምላክ ሲሆን የሙሴ ደቀ መዛሙርት ነን የሚሉ ሰዎች ክርስቶስን ሐሳዊ ያደርጉታል፣ የሙሴ አምላክ መሆኑን ሳያውቁ። ሞተ ወልደ እግዚአብሔር ማለት የእግዚአብሔር ልጅ ኢየሱስ ክርስቶስን ዳግመኛ በኃጢአት ይገላሉ ማለት ነው። የሱ የሆኑትንም ያሳድዳሉ ማለት ነው። ጌታ ምንድን ነው ያለ? ቅዱስ ጳውሎስ በአንድ ወቅት ክርስቲያኖችን ሲያሳድድ አንተ ማነህ ሲለው የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ የምትገለኝ የናዝሬቱ ኢየሱስ ነኝ እንዳለ ለክርስቲያኖች እልቅ መከራ ይበዛባቸዋል ማለት ነው። ይሄ በሐሳዊ መሲህ መምጣት የሚደረግ ነው። የዚህ ሰውዬ የስልጣን ዘመን 3 ዓመት ከ6 ወር ወይም 42 ወር ነው። በዚህን ጊዜ የሚከተሉትን የሪያ መስዋዕት ያበላቸዋል፣ ማይከተሉትን በሰይፍ ይጨርሳቸዋል። ብዙ ሰው ይክዳል። ከዛ በኋላ ግን ክርስቶስ ይመጣል። ከዛ በፊት ዛሬ በብሔረ ሕያዋን ያሉት የተሰወሩት ሄኖክ፣ ኤልያስ፣ ሌሎቹም ቅዱሳን አባቶቻችን ይመጣሉ። ስለ እውነተኛው ክርስቶስ ያስተምራሉ፣ ሰማዕትም ይሆናሉ። ምድሪቱ ትጨነቃለች። ሞት ያስፈራል። ያ ሁሉን ነገር ሲሆን ግን ክርስቶስ ጊዜው ሲደርስ የሐሳዌ መሲህ ዘመን ከተፈጸመ በኋላ በአራቱም አቅጣጫ እየታየ ይገለጣል። የክርስቶስ ወንጌል
በአራቱም አቅጣጫ ይሰበካል ወይ ይሰበክ ዝ ወንጌለ መንግስት ውስጥ ሁሉ ዓለም ነው። በዓለም ሁሉ ይሰበካል። ያንን ነገር ካለቀ በኋላ ክርስቶስ ለፍርድ ይመጣል። ያን ጊዜ እንዲህ ማለት አለብን አስቀድመን አመት መጽለ ኮንኖ ምስለ ደመገቦ አይጋር አማሐፀንኩ ነፍሴ ውስተ ዲከ ክቡር። እጆች እግሮች ተቸንክረው ለፍርድ በምትመጣ ጊዜ ነፍሴን በክቡራን እጆችህ አደራ ሰጠው። ኢየሱስ ክርስቶስ እግዚአ ሰማያት ወምድር ኢየሱስ ክርስቶስ የሰማያትና የምድር ጌታ ይትዋቀሱ በእንቲአዬ ተኮሮትከ በበትር ወተሰይጦትከ ከመገብር ለህዳጥ ብሩር አረ በዘንግ መመታት በጥፊ መመታት በአደባባይ ቀይ ከለሜዳ ለብሰ መሰቃየት ስለኔ መቸንከር መሰቀል ስጋ መቆረሱ ደም መፍሰሱ ለኔ ይከራከሩልኝ ስለ ከበረው መከራ ብለ ይቅር በለኝ ማለት ነው። እግዚአብሔር ይቅር ይበላል። ክርስቶስ በግራ ከሚቆሙት ጋር አይፍረድብን። ያኔ አማላጅ ነው ክርስቶስ የምትል መናፍቅ ካለህ እግዚአብሔር ይናገርሃል። ያማልዳል የምትለው ክርስቶስ በዓለም ላይ የመጨረሻውን ፍርድ ለመፍረድ በፊት ይቆማል። እንዴት ብሎ ነው ክርስቶስ አማላጅ የሚሆነው? አስባችሁታል? አብ በማንም አይፈርድም፣ ፍርድን ሁሉ ለወልድ ሰጠው ይላል መጽሐፍ ቅዱስ። ለወልድ ሰጠው ማለት ምንድነው? በወልድ ቃልነት ይፈረዳል ማለት እኮ ነው። ገብታችኋል አይደል? ስለዚህ የመጨረሻውን ፍርድ የሚፈርደው ኢየሱስ ክርስቶስ ነው። እንዴት ብለ አማላጅ ይሄ በሎጂክ እንኳን ያስኬዳል? በቃ ዓለም ላይ የመጨረሻውን ፍርድ ፈርዶ ግማሹን ሰው አብዛኛውን በረጅሙ በሰፊው መንገድ የተጓዘውን ወደ ገሃነመ እሳት የተባረኩትን ሰዎች ወደ መንግስተ ሰማያት ብሎ ሄዶ የሚለው ክርስቶስ ነው። ያን ጊዜ ምድሪቱ በኃጢአተኞች እንባ ትታጠባለች። እናንተ የተረገማችሁ ይላል ከኔ ወግዱ፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታሰር አላስፈታችሁኝም፣ ብታመም አልጠየቃችሁኝም እና ለዲያብሎስና ለሰራዊቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይላቸዋል። ኢየሱስ ክርስቶስ ነው ፍርድን የሚፈርደው፣ አማላጅ አይደለም ክርስቶስ። እንዲህ የምትል ካለ ንስሐ ግባ፣ ተማር፣ ጠይቅ። ያልገባ ነገር ካለ መምህራነ ቤተክርስቲያንን ጠይቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ምስጢር የጠነቀቁ ናቸው። እንዴት እንደሆነ በጥቅስም በፈለከው መንገድ ያስረዱሃል። ይቺ ቤተክርስቲያን መልስ አላት። ሰሞኑን አሁን ቲክታኩን ፌስቡኩን ካያችሁ አህዛብ ቤተክርስቲያን እንደፈለጉ አብጠለጠሉ። ኢየሱስ ክርስቶስ አማላጅ ነው ነብይ ነው እያሉ መዓት መጽሐፍ ጻፉ። መምህሮቻቸው እንደፈለጉ ክርስቶስን አቃለሉ። ሰሞኑን የነሱ መጽሐፍ ሲገለጥ ተሸበሩ። በቃ አስቸጋሪ እኮ ነው። የነሱን መጽሐፍ ሲገልጠን ብናሳያችሁ 5-6 ጊዜ አንበነዋል። ቁም ነገር የለውም፣ አይጠቅምም። ከመጡ ግን መከባበር በነገራችሁ ላይ በሃይማኖት መቻቻል አይሰራም፣ መከባበር ነው። ክርስቶስን ከነካ እኔም ዝም አልለው። ገብታችኋል አይደለም? ሃይማኖትን የማስከበር ግዴታ ስላለባችሁ ስላለብን ክርስቶስ ሲፈርድ እንደዚያ ይሄዳሉ። ጌታ ሆይ መቼ ተራብክ ይሉታል። መቼ ተጠምተህ ሳንበላን ቀረን? ከናንተ ከታናናሾች ለአንዱ ያላደረጋችሁት ለኔ እንዳላደረጋችሁ ትቆጥራለሁ። አያችሁ፣ ለዶች የምናደርገው እግዚአብሔር ለሱ እንደምናደርገው ነው የሚቆጥረው። ጻድቃንን በቀኝ ያቆመና የኑ የአባቴ ብሩካን ወደ ተዘጋጀላችሁ የዘላለም ደስታ ሄዱ ይላችኋል። ብራብ አብልታችሁኛል፣ ብጠማ ጠጣችሁኛል፣ ብታሰር አስፈትታችሁኛል፣ ብታመም ጠይቃችሁኛል ሲላቸው ጌታ ሆይ መቼ ተርበህ አበላንህ? መቼ ተጠምተህ አጠጣንህ? መቼ ታርዘህ አለበስንህ ይሉታል። ከድሆች ለአንዱ ያደረጋችሁት ከናንተ መካከል ለአንዱ ያደረጋችሁትን ለኔ እንዳደረጋችሁ እቆጥራለሁ ብሎ የመጨረሻውን ፍርድ የክብር ባለቤት ኢየሱስ ክርስቶስ በዓለም ላይ ይፈርደዋል። ስለዚህ ኢየሱስ ክርስቶስ ፈራጅ ነው የምንለው መጽሐፍ ቅዱስን መሰረት አድርገን ነው። የኢትዮጵያ ቤተክርስቲያን ኢየሱስ ክርስቶስን አታውቀውም የሚሉ ሰዎች አሉ።
በጣም ይገርማል። እነሱ ጥቂት እንኳን ክርስቶስን አያውቁትም። መልካ ኢየሱስ የምታውቁ ዲያቆናት ሃሌሉያ ስቦ ውዱስ ዘሳረረ ኩሎ ዓለም በአሐቲ ቃል ብላችሁ ኢየሱስ ክርስቶስ ዘሰረጸ እምቤተ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ተወልደ ብላችሁ ሰላም ለዝክረ ስምከ ለስም አጠራር ሰላምታ ይገባል ከሚለው ጀምሮ ሰላም ለምጽአትከ ከኋላ አይደል? ለምጽአት ሰላምታ ይገባል እስከሚባለው ድረስ ወደ 50 ጊዜ አንድ መልካ ኢየሱስ የሚደግም ሰው በቀን ከ50 በላይ ኢየሱስ ክርስቶስ ብሎ ይጠራል። አያችሁ፣ በደንብ ነው የምናውቀው። ለስርተርስከ የራስን ጸጉር ለእርስከ ለራስ ለገጽከ ለፊት ለገጽ ለአይንቲከ ለአይኖች ለአይጋሪከ ለአይዳዊከ ለእጆች ለእግሮች ለወገብህ እያልን ሕዋሳቶቹን በሙሉ ጠቅሰን ነው ክርስቶስን የምናውቀው። በርግጥም እግዚአብሔርን በሙሉ ክብሩ የሚያውቀው ባይኖርም መናፍቃን ከሚያውቁት 1000 ጊዜ ግን የኛ ቤተክርስቲያን ክርስቶስን ትሰብከዋለች፣ ታውቀዋለች። የምንጾመው ጾምም እኮ ጾመ ኢየሱስ ነው የሚባል አይደል? ክርስቶስ የጾመውን ጾም እንዴት ነው አታውቀው? እንደዚህ ከሚሉ ሰዎች ዕውቁ እያስህቱክሙ እንዳያሳስቷቸው ወቁባቸው። አንብቡ፣ መጽሐፍ ቅዱሳችሁን አንብቡ በደንብ ነገረ ቅዱሳንን ወቁ፣ ሥርዓተ ቤተክርስቲያን ወቁ። እና የክርስቶስ የመምጣቱ ምልክቶችን ካወቃችሁ መጨረሻ ምንድነው የሚል ተዘጋጅታችሁ ኑሩ ነው። እና ተዘጋጁ፣ ሁልጊዜም ክርስቶስ ቢመጣ ብላችሁ ሰሙ። ሞት መጣ ማለት ክርስቶስ መጣ ማለት ነው። መቼም ቁመና እንኖርም አይደል? ሞት እኮ እንደ ዕጣን እየሸተተን ነው የሚያልፈን አይደል? በመንገድ ከመካከላችን ብዙዎች እኮ እየሞቱ ነው። ከሚሞቱት መካከል ተንቀሳቃሽ ሙታን ሆነን ስለምን እንኖራለን? እንንቀሳቀሳለን፣ ግን መንፈሳችን ሞቷል። ክርስትናችን ሞቷል። ክርስቶሳዊ መዓዛችን ጠፍቷል። ራሳችንን እንመልከተው ወንድሞቼና እህቶቼ። ወቅቱ የፈተና ጊዜ እንደሆነ እናውቃለን። የኑሮ ውድነቱ አጠቃላይ ሀገራችን ውስጥ ያለው ምስቅልቅሉ ክርስትናችንን ይፈትነዋል። ግን ክርስቲያን ማለት በሚያልፍ ዓለም ውስጥ የማያልፈውን እግዚአብሔርን ይዞ የሚዘልቅ ነው። ሲመቻችሁ ብቻ ክርስቲያናት ነው፣ ሳይመቻችሁም በጊዜውም አለ ጊዜውም ክርስቲያን ሁኑ። ክርስትና በወቅት በጊዜ በምቾትና በመድላት በመታመም ጤነኛ በመሆን ድሃ በመሆን ባለጠጋ በመሆን ባለመማር በመማር መካከል ስራ ሰሪ ባለ ስራ በመሆን ስራትን በመሆን መካከል የሚቀየር አይደለም። ሁል ጊዜ ክርስቲያን መሆን አለብን። ያስተማረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቁጭ በሉ።